ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬም በድጋሚ ተመልሻለሁ። ቪዲዮውን ትወዱታላችሁ ብዬ ተስፋ አረጋለሁ። እንግዲህ ጥሩ ነው የምለውን የስራ ቪዲዮ ይዤላችሁ መጥቻለሁ። እናንተ መስራት መለወጥ ጥሩ ከሆነ መሞከር የእናንተ ኃላፊነት ነው። እኔ በተቻለኝ አቅም ለእናንተ ለማድረስ ሞክራለሁ። እናንተም ደግሞ ማበረታታት በምትችሉት መልኩ ልታበረታቱኝ እንዲሁም እንድታበረታቱኝ በአክብሮት እጠይቃለሁ። አልያዛችሁ እንግዲህ ወደ ቪዲዮ። እሺ ጋይስ፣ ቀጥታ ወደ ቴሌግራማችሁ ነው የምትገቡት ማለት ነው። ሊንኩን ስትነኩት ወደ ቴሌግራም ያስገባችኋል። ሊንኩን ለማግኘት እንግዲህ ያው ኮሜንት ስር ገብታችሁ ማግኘት ትችላላችሁ። እዛ ከገባችሁ በኋላ እንግዲህ ወደ እኔ ቻናል ያስገባችኋል። ቻናሌ ላይ እንግዲህ ቀጥታ እቺ ወይም በምትመለከቷት መልኩ ፎቶ በላይ ያለች ሊንክ አለች። ሊንኳች ክሪፕቶ ፕላስ የምትለዋ ሊንክ ትነካላችሁ። ያላችሁ የተወሰነ ነገር አይታይት አድርጋችሁ አንዳንድ ነገሮችን ካነበባችሁ በኋላ ሊንኩን ትነካላችሁ። ሊንኩን ከነካችሁ በኋላ ቀጥታ ያለው ኢንተርፌስ እንግዲህ ጋይስ ይሄንን ይመስላል። ይኸው በምትመለከቱት መልኩ ለየት ያለ ኢንተርፌስ አለው። እንግዲህ እኛ አሁን ማይን ማድረግ ነው ስራችን የሚሆነው። እናንተ አሁን አዲስ አካውንት ስለሆነ ክሬት የምትለዋን ትነካላችሁ። እኔ አካውንት ስላለኝ ሎጊን ነው የምለው። እናንተ ግን ክሬት የሚለውን ነክታችሁ እንትናችሁ መጨረስ አለባችሁ። አካውንታችሁን ሳይን አፕ አድርጋችሁ መጨረስ አለባችሁ። ከጨረሳችሁ በኋላ ሎጊን ትላላችሁ። እንግዲህ ሎጊን ካላችሁ ስትሉት ያለው ኢንተርፌስ እንግዲህ ወደ ውስጥ ስትገቡ ጋይስ እንግዲህ ይህንን ይመስላል። ይኸውላችሁ ጋይስ አሁን እናንተ ስራ ማይን ነው። እንግዲህ እንዳልኳችሁ እንደገባችሁ 500 ነው የሚሰጣችሁ። 500 ስለምታገኙ ከስር ሄዳችሁ መጨረሻ አካባቢ ላይ የሰው ምልክት አለ። አሁን መጀመሪያ ላይ የሰው ምልክት አለ፣ መጨረሻ አካባቢው ላይ እንደዛው የሰው ምልክት አለ። እሱን በ500 ስትገዙ እሱ ደግሞ በቀን 250 ማይን ያደርግላችኋል በቀን። እናንተ ግን አንዴ ነው 500 የምትገዙት። ሚኒመም ዊዝድራው እዚህ ጋር ኮሌክት ማድረግ የምትችሉት እንግዲህ ይኸውላችሁ ከአንድ ጀምሮ ነው። አሁን እኔ ቀጥታ ወደ ፋይናንሻሊ ገብቼ ላሳያችሁ። ፋይናንሻሊ ላይ ያለው ይላችሁ ፋይናንስ ላይ ያለው ይሄን ይመስላል። እንግዲህ ቶፕ አፕ እና ፔአውት ነው ያሉት። ቶፕ አፕም በእንደዚህ መንገዶች በነ ባይናንስ፣ በቢፓያ፣ ዶጌኮይን፣ በነቶን እዚህ ጋርም ደግሞ እንደዛው ፔአውት ላይ ዳይሬክት፣ ቶን፣ ባይናንስ፣ ቢፓያ ብዙ አይነት ሊንኮች ወይም ደግሞ የዊዝድራል ሜቶዶች የተለያዩ መንገዶች አማራጮች አሉን። ይሄ ነው ደስ የሚለው ነገሩ ይሄ ነው። እንግዲህ ብዙ አይነት አማራጮች መኖራቸው በነሶላና በብዙ ብቻ በሚባል አሉ። እኔ አሁን እንግዲህ በቲዘር 20 ነው ማሳያችሁ። በቲዘር 20 እንግዲህ ይኸውላችሁ ማውጣት የምትችሉት 10,000 ነው። 10,000 $1 ነው የሚሆነው፣ $5 ነው የሚሆነው 10,000 ማለት ነው። ስለዚህ ከናንተ የሚጠበቀው እንዴትም ብላችሁ 10,000 ኮሌክት ማድረግ ነው። ከዛ ፔአውት ታደርጉታላችሁ። ያን ያህል ከባድም አይደለም። ምክንያቱም ቅድሚያ ላይ ማይን ስታደርጉ የምትገዙትን ተገዛዛላችሁ፣ የተለያዩ መገዛዛት ያለባቸውን ተገዛዛላችሁ። ከዛ በኋላ እንግዲህ ማውጣት ነው ማለት ነው። አሁን እንግዲህ ቢፓያን አድሬስ ነው የምንፈልገው። ቢፓያ አድሬስ ያስፈልገናል። ቢፓያ በምትመለከት ሴቭ ነው የምናደርገው ቅድሚያ አካውንቱን። እዚህ ላይ ቢፓያ አካውንቱን ሳይሆን አድሬሱን ሴቭ ማድረግ አለብን። እኔ የቲዘር 20 ነው የፈለኩት፣ እሱን አድሬስ ነው። አሁን እሱን አድሬስ ከባይናንስ ነው የምወስደው። እናንተም እንግዲህ መቼም በኢትዮጵያ ብር እንደማይቻል ታውቃላችሁ። የቢፓያ አድሬስ ግዴታ ነው ማለት የትኛው ቢፓያ የሚሆን ሶላና የሚሆን ቤንቢ ብቻ አድሬስ ግዴታ ነው። እዚህ ጋር አንዴ ቋንቋ ልቀይር ነው፣ ወደ አማርኛ ቀይሮብኝ ነው እና ግራ ያጋባል። ወደ እንግሊዘኛ ልመልሰው ነው። አንዴ ታገሱኝ፣ ይቅርታ በጣም በቃ ያው ጨርሻለሁ። በጣም ይቅርታ፣ ሶሪ በጣም ብያለሁ። እንግዲህ ይቅርታ ጠይቄያለሁ። አሁን እንግዲህ ወደ እንዴት አድርገን የዲፖዚት አድሬሱን እንደምንወስድ ነው የማሳያችሁ። ይላችሁ ትንሽ ያስቸገረኝ ይቅርታ። አሁን ወደ አሴት ወደምትለው ነው የምንገባው። ይላችሁ አያችሁ በዚህ በኩል ያለችው አሴት። ያው አብዛኞቻችሁ ይሄን ታውቁታላችሁ፣ ማውራት ይጠበቅብኛል ብዬ አላስብም።
ቀጥታ እንግዲህ አድሬሱን አንቺን የምንፈልገው ቲዘር ነው። ቲዘር ማለት ዩኤስዲቲ ነው። ዩኤስዲቲ ብለን ዩኤስዲቲያችንን ካገኘን በኋላ ከዛ አድሬስ ነው የምንመርጠው። እንግዲህ የነ ቢፓያን፣ ቲዘርን፣ ሶላና ብቻ ብዙ አይነት አድሬሶች አሉ። እንግዲህ ቢፓያ ቤን የሚለውን እንመርጣለን። እንግዲህ እዚህ ጋር ይውላችሁ አያችሁ ቢሲክ ብሎ ይኸው ሊንኳን ኮፒ እናደርግና ወደ ቦታችን እንመለሳለን ማለት ነው። ይውላችሁ እዚች ጋር ነክተን እንግዲህ ሴቭ ነው የምናደርገው። አሁን አያችሁ ቢዋ ቲዘር ቢፓያ የምትለዋን ነው እሷን ከዛ እዚህ ጋር ፔስት ማድረግ አለቅ። ሴቭ አደረግን ኦልሬዲ እንግዲህ ጨርሰን ማለት ነው። አሁን እናንተ እኔ እንግዲህ ያሳየኋችሁ ይሄን ነው። ነገር ግን እናንተ ደግሞ መምረጥ ትችላላችሁ። የምትሰጡትን ፓስወርድ በጣም በጥንቃቄ እሺ፣ ፔይአውት ስታደርጉ ሊጠይቃችሁ ይችላልና ተጠንቀቁ። በጣም የምታስታውሱትን አሁን እንግዲህ የነ ባይናንስ ቢፓያ ማለት እነ ቢኤንቢ ማለት ናቸው። እነሱን መሞከር ትችላላችሁ። ለምሳሌ ላሳያችሁ። ቆይ ባይናንስ ቢፓያ ስለነገሩ በቢኤንቢ ነው የሚቆርጠው። ያው አያችሁ አሁን አራታ 0.000 ቢኤንቢ ብሎ ጽፏልና በቀጥታ በቢኤንቢ መውሰድ ትችላላችሁ ማለት ነው። ቢኤንቢ ማጠራቀም ትችላላችሁ። የሚገርም ነው በጣም። ይሄ ለየት የሚያደርገው ነገሩ ይሄ ነው። እኔ አሁን በቲዘር ነው ፈልገው እንግዲህ በቲዘሬን ይወላችሁ ሴቭ ያደረኩትን ይኸው በሚገባ አስቀምጦልኛል። ፔይአውት ነው የምለው ቀጥታ። ይኸው ፔይአውት ስል ሚኒመም እንግዲህ ያለው ያገኛል። አካውንቴ ባዶ ነው እንዳያችሁት 4 ነች። 4 ማለት በጣም ትንሽ ነች። አያችሁ በጣም ትንሽ ነች እና እሷን ማውጣት እኔ አልችልም። እኔ አሁን ለእናንተ ለማሳየት ነው። እኔም እንደናንተው አካውንቱ አዲስ ነው፣ ገና ስራ መጀመሩ ነው። አብረን እንድናየው ነው እስከ ወደፊት ድረስ እና ምን ያህል መስራት እንደሚችል ይኸው አሁን አንዴ ፔይአውት ስለዋለው ያለውን ሁኔታ ታያላችሁ። አያችሁ ሚኒመም ፔይአውት $5 እያለ ነው። ግድ እቺ ነገር 10,000 ማድረስ አለብኝ ማለት ነው። 4 የምትለው 10,000 ለማድረስ ደግሞ በጣም ቀላል ነው። ማለትም አንደኛ በዚህ ሁኔታም ራሱ ቢሞካከር ይገኛል። ነገር ግን ደግሞ በተቻለ አቅም እያጠራቀሙ ማይን እያረጉ ኮሌክት ማድረግ ነው። ኮሌክት አድርጎ ከእንደገና ደግሞ መግዛት ግዴታ ነው። ምክንያቱም አሁን አይቼው እኔ እንደዚህ በዚህ ሁኔታ እንኳን አንድ ወር ሙሉ ብቆይ 7650 ነው ማይን ማድረግ የምችለው። ያ ማለት ደግሞ ሂሳብ ሲሰራ ወደ $3 አካባቢ ነው። ስለዚህ ቶሎ እንዲፈጥን ለማድረግ ይውላችሁ እዚች ጋር ስራ መሰራት አለበት። እቺ ነገር ማይን 10 የምትለው አለች አይደለ? እቺን መግዛት አሁን እቺን 10 ስገዛ 5 ነው እሱ በቀን 5 በ10 ማለት ነው። በቀን 5 መስራት ይችላል። በ20 ስገዛ በቀን 10፣ በ30 ስገዛ እንደዛው። አሁን ይሄን ሰውዬ ነው ይላችሁ አያችሁ ዲቴክተር የሚለውን አያችሁ። ይሄ በ500 ወደ 250 ነው በቀን ማይን እንዲያረክ። እዚህ ጋር 500 ሲሆን ይላችሁ ቀጥታ እሱን ነው የምትገዙት፣ ሌላ ምንም አይደለም። እሱኑ ትገዙታላችሁ ማለት ነው። አሁን እንግዲህ እሱን ለመግዛት ይላችሁ በቀን በሁለት ቀን ውስጥ እንኳን መግዛት ከባድ ነው። ነገር ግን እሱ ጋር እስከደርሱ ድረስ እሱ መጀመሪያ ላይ እሱን ግዙት። ከዛ በኋላ ግን 500 ማግኘት አዛ ነው። ምክንያቱም በቀን 500 ነው የምታገኙት ራሱ ማለት ነው። እንግዲህ በቀን 500 እያገኛችሁ በቀን 250 ነው የምታገኙት እሱን ከገዛችሁ በኋላ። ነገር ግን እናንተ ትናንሽዮቹን ግዙ፣ በ30 በ20 እየገዛችሁ ፐርዳይ የሚሰጣችሁን አሳድጉ። ሞንዝሊውን አይደለም። አሁን ሞንዝሊው ዋጋ የለውም፣ ወሳኙ ፐርዳይ ነው። ፐርዳይ በቀን ያለውን ሁኔታ ካሳደግን ገንዘባችንን በቀላሉ ልናወጣ እንችላለን። እንግዲህ ያው ቴሌግራም ሊንኩን እንግዲህ ኮሜንት ላይ አስቀምጥላችኋለሁ። እንግዲህ ጋይስ እኔም ጀማሪ ነኝ። አካውንቶች በሙሉ አዲስ ናቸው። ቴሌግራሚ አዲስ ነው። ሁሉም ነገር አዲስ ነው። እንግዲህ ጋይስ ዩቲዩብ፣ ቲክቶክ እንዳለ አካውንት አዲስ ነው። እንግዲህ ጋይስ እናንተም እኔም አብረን እንደግላለሁ፣ አብረን እንስራ፣ አብረን እንለወጥላለሁ። እንግዲህ ጋይስ ስራ ከተመቻችሁ አበረታቱኝ። አውቃለሁ አዲስ ጀማሪ ነኝ፣ እንከኖች ይኖሩብኛል፣ ይገባኛል። እሱን በተቻለኝ አቅም ለማስተካከል እሞክራለሁ። እንዲሁም አንዳንድ መግዛት ያለብኝ ማቴሪያሎችን ገዛዛለሁ። ነገር ግን በጥሩ ሁኔታ እንድትደግፉኝ ብዬ እንዲሁም እንድታበረታቱኝ ስለጠይቃለሁ። በቀጣይ ቪዲዮ እንድመጣ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት እንዲሁም ብቻ የተለያዩ ሀሳቦችን ስጡኝ። ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ ጋይስ
በቀጣይ ደግሞ እንግዲህ ወደ አካውንቴ እየገባ ያለው ሁኔታ ማይን አርግቼ 10,000 ሰርቼ ለእናንተ እንግዲህ ለማረጋገጥ እሞክራለሁ። እናንተም ደግሞ ቪዲዮዎችን ለሰዎች ሼር እያደረጋችሁ እንዲሁም ቴሌግራም ቻናሌን ጆይን እያደረጋችሁ ተቀላቀሉኝ። አብረን እንደግ፣ አብረን እንስራ። ላለው መልካም ጊዜ፣ መልካም ቀን